ይሄ ክብረ ንጽህና የሚባለው ነገር አግብታ ከፈታች በኋላ ድጋሚ ለማግባት ስትሞክር አግብቼ ፈትቻለሁ በሚለው ቃል ብቻ ደረጃው ይወርዳል ተቀባይነቷ ዝቅ ይላል። እሱ ፖይንት ጋር ነው በቃ ሴት ልጅ ልትሰበርበት የምትችለውና አግብታ ከፈታችን በኋላ ረጅም ጊዜ ሳታገባ ትቆያለች። እንደው እንደድልም ሆኖ ከሆነ ጊዜ በኋላ ልታገባ ትችላለች። ግን ከስንት አንድ ናቸው አግብተው ፈተው ድጋሚ ሊያገቡ የሚችሉት እንጂ አብዛኞቹ በተለይ ደግሞ ልጆች ወልደው ከሆነ ያሉት በቃ ሲንግል ማም ሆነው ልጆቻቸውን ብቻቸውን ይዘው ህይወትን ይቀጥላሉ ማለት ነው። ያ ማለት አንድ ወንድ መጥቶ ላግባሽ ብሎ ሲጠይቃት ልጅ አለኝ ስትል እንዴ ከነ ልጅሽ ማን ይፈልግሻል ነው የምትባለው። አንድ የመረረ እውነት ግን እዚህ ውስጥ አለ። አሁን ባለንበት ዘመን እውነት አላህን የማይፈራ እንትኖች እየበዙ ነውና እሱን የማያረግ ከሆነ ይኸውልሽ የስንቱን ህይወት አበላሽቶ 6ም በሉት 7ም በሉት አማካሪ ስለሆነ ብዙ ነገሮች ይደርሰናል ሚዲያ ላይ ይወራም እንጂ ስንቱ ዋጋ ይደርስና መጨረሻ ላይ ግን ላስቲኳን ያልተቀደደ ይፈልጋል። ይሄ አስተሳሰብ ወንዶች እስካላስተካከሉ ድረስ ፌር አይሆንም። ምክንያቱም የነሱ በተፈጥሮና በእንትን ስለማይታወቅ የት እንደደረሰ የሚቆጥር ባትሪ የለውም። ነገር ግን ከውስጥ ይቆጥርበታል ሳይንሱ። አሁን ለምሳሌ ብዙ ከሴቶች ጋር ህይወት ያለው ሰው የተረጋጋ ላይፍ መኖር አይችልም። በነገራችን ላይ የሱ ክብረ ንጽህናው በተፈጥሮ አይታወቅም ማለት ሜንታሊ ይታወቃል። ወንዶች ቼክ አርጉ ይሄንን። ብዙ አተራማሽ ወንዶች የፈለገችውን ያህል ጥሩ ቢያገኙ እንግዲህ ፈጣሪ ሆይ ይቅር በለን ብለው ወደ ጥሩነት እስካልተመለሱ ድረስ ውስጣቸው ሰላም የለውም፣ አይረጋጉም። ምክንያቱም ምንድነው ከዚህኛው ጋር እየኖረ ያቺኛውን ያስባል። ከሷ ይልቅ ማን ነው የሚረበሸው? እሱ ነው የሚረበሸው። በነገራችን ላይ ትዳር ውስጥ ከተበዳይ ይልቅ በዳይ ሰላም ያጣል። ብዙ ጊዜ ይውት ሴቷም ትሁን በዳይ ወንዱም ይሁን በዳይ አካል ሰላም የለውም። በእያንዳንዱ ነገር ይጮሃል፣ በእያንዳንዱ ነገር ላይ ጥያቄ ያነሳል። ምክንያቱም በዳይ ነው፣ አይታወቀውም። ሲጮህም ሲንቅም ወይም ስትንቀውም የሆነ ነገር እኔ ያልኩት ብቻ። ይሄ ነገር በነገራችን ላይ ወንዶች ጉልበተኞች ናቸው ማስኩላር ናቸው ከሚለው ነገር ተወስዳላችሁ እንጂ ብዙ ጨቋኝ ሴቶች አሉ፣ ባሎቻቸውን የሚጨቁኑ ማለት ነው። ብዙ ወንዶች አሉ ደግሞ ሚስቶቻቸውን የሚጨቁኑ ማለት ነው። ስለዚህ ይሄንን ከስንቱ ሴት ጋር ሄዶ መጨረሻ ላይ ሲመጣ ምንም የማታውቀውን ሴት የመጀመሪያው ችግሩ እንደሱ አይነት ወንዶች ማጣጣም አይችልም። ምክንያቱም ብዙ ቴስት ነው የሚያውቀው፣ እንደ ጾም በየአይነት ብዙ ቀማምሰዋል። ስለዚህ እዚህ ጋር ሲመጣ ቴስቱ ይጠፋበታል ትዳር ውስጥ። ስለዚህ ቴስት ሲጠፋበት ይሄ ሰው ራሱ የመጀመሪያው ችግር እዛ ጋር ነው የሚፈጥረው። እንዳልሽው አንዲት ሴት ከባሏ ጋር ተለያይታ ፈታ ለሁለተኛ ወይንም አዲስ ሰው እሷን ለማግባት ሲመጣ ያለውን ነገር እኔ ከዛ ይልቅ ኢሞሽኑን ቢያዩት ነው። በነገራችን ላይ ፈታች ማለት ክፉ ናት ማለት አይደለም። ፈታ ማለት ክፉ ነው ማለት አይደለም። አንዳንድ ጊዜ ከአቅም በላይ የሆነ ነገር ሲመጣ ነው ፍቺ የሚወደደው። ስለዚህ ለፈታም ወንድ ለፈታችም ሴት እኩል ደረጃ ቢሰጥ። በተለይ ማህበረሰባችን ያስተሳሰብ ለውጥ ነው ማምጣት ያቃተው እዚህ ነገር ውስጥ። ያስተሳሰብ ለውጡ በተለይ ሁለተኛ ላይ ልጅም ኖራት ወይንም ደግሞ ልጅም ባይኖራት እሺ ስትል ያለፈ ስህተቷን ላለመድገም ነው የምትሄደው። በተለይ ሴቶች